ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ሰንብታችኋል? ሀገራችን ኢትዮጵያ በተለያየ ዘመን የመሯት መሪዎች በሀገር ውስጥም ሆነ ከሀገር ውጪ ብዙ ወዳጆች የማፍራት ልማድ እንዳላቸው በታሪክ ተቀምጧል። ከዚህም ውስጥ በ1920 ዓ.ም የሀገሪቷ መሪ የነበሩት ንግሥተ ነገሥታት ዘውዲቱ ሚኒሊክ የነበሩ ቢሆንም ስልጣነ መሪነቱንና የውጭ ሀገር ግንኙነት የነበራቸው ባለሙሉ ስልጣን እንደራሴ በመሆን ያገለግሉ የነበሩት ራስ ተፈሪ መኮንን ነበሩ። በዚህም መልካም ግንኙነታቸው ምክንያት ታንክ በመባል የሚታወቀው ከባድ የጦር መሳሪያ በስጦታ ተበርክቶላቸው እንደነበር መርሴ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ ከ1896 እስከ 1922 በሚል ርዕስ በጻፉት መጽሐፍ በገጽ 333 ላይ ያሰፈሩትን እዚህ ቀጥሎ እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ታንክ ለመጀመሪያ ጊዜ ስለመምጣቱ። ታንክ የሚባል የጦር መሳሪያ ወደ ኢትዮጵያ ገብቶ የታየው በዚሁ ዓመት ነው። ይኸውም የኢጣሊያ መስፍን ዱክ ዴል አብሩዚ ባለፈው ዓመት ለጉብኝት መጥተው ሳሉ ለልዑል አልጋ ወራሽ ተፈሪ መኮንን ስለ ወዳጅነት የሰጧቸው ገጸ በረከት ነው። ታንኩን ነድቶ ያመጣው ኢጣሊያዊ ሙሴ ዲማርቲኒ በደሞዝ ተቀጥሮ በልዑል አልጋ ወራሽ ግቢ የጦር መሳሪያ ግምጃ ቤት ሹም በሆነው በግራዝማች ወልደ ዮሐንስ ወልደ አብ ውስጥ ሰራተኛ ሆኖ የታንኩን አነዳድ ለተመረጡ የግቢ አሽከሮች ያስተምር ጀመር። እነርሱም ገብረ መድኅን ጎሳ፣ በቀለ ኃይሌ፣ አሰፋ ወልደ ገብርኤል፣ ለማ ወልደ ገብርኤል፣ ውድነህ አበበ፣ ብዙአየሁ ወልደ ዮሐንስ የተባሉና ሌሎችም ናቸው። እነዚህም አሽከሮች በቶሎ ተምረው በቅርብ ጊዜ ውስጥ ታንክ ሲነዱ ስለታዩ ተመሰገኑ። ዲማርቲኒ የወር ደሞዙ 325 ብር እንደነበርና በስራው ላይ 7 ዓመት ያህል እንደቆየ የክፍሉ ኃላፊ ባራምባራስ ገብረወልድ አስረድቶኛል ሲሉ መርሴ ሐዘን ወልደ ቂርቆስ አስረድተዋል። ዱክ ዲል አብሩዚ በስጦታ ያቀረቡት ታንክ 2 ሲሆን ልዑል አልጋ ወራሽም በዚያው አይነት ሌሎች 5 ታንኮች ከአውሮፓ እያስገዙ ስላስመጡ የታንኮች ቁጥር እስከ 7 ደርሶ ነበር። ታንክ ሁለንተናው ከብረት የተሰራ ስለሆነ በጦር ግንባር ጠላትን ለማጥቃት ያገለግላል። ለመጀመሪያ ጊዜ የተሰራው በእንግሊዝ ሀገር ሆኖ በትልቁ የዓለም ጦርነት ውስጥ በ1909 ዓ.ም በህዳር ወር በጦር ሜዳ ላይ አገልግሎት የጀመረና ዓለምን ያስደነቀ መሳሪያ ነው። ሌሎችም መንግስታት ከዚያ በኋላ በየበኩላቸው እየሰሩ ተጠቅመውበታል። ውድ የቻናላችን ተከታታዮች እንደሰማችሁት ታንክ የተባለው ከባድ የጦር መሳሪያ ለመጀመሪያ ጊዜ በ1920 ዓ.ም በልዑል አልጋ ወራሽ ተፈሪ መኮንን መልካም ግንኙነት ወደ ሀገራችን እንደገባ ለማወቅ ችለናል። ስላዳመጣችሁን እናመሰግናለን። እንደዚህ አይነት ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።